አንድ ሰሞን በጣም እንከራከር ነበር። አትከራከር ይላል መጽሐፍ ቅዱስ አለ። ታውኩ መጨቃጨቅ ታውኩ። መከራከር የመሰለኝ ጮክ ብሎ መጮህ ማውራት። ስለዚህ ቀስ ብሎ ማውራት ማስረዳት ይሰራል። ለምን ቁጭ ብለህ መጽሐፍ ቅዱስ ነው የምትከፍተው? ምን አነበብክ? ከዛ ወንጌል ስርጭት ትወጣለህ። መንገድ ላይ መተው ሰው በሙሉ ሲኦል የሚገባ ነው የሚመስልህ፣ በሙሉ ሲኦል የሚገባ ነው የሚመስልህ እና ያገኘውን በሙሉ ይዘህ ነው የምታወራው። ወንድሜ ጌታ ኢየሱስ ክርስቶስ በጠፊ ሲልህ አንዳንድ ሰው ናና ሰበክ ስትሉት ውስጥ ፍርሃት አለ፣ ጸልይልኝ በጸሎት አይወጣም። ሲስቱ በእውነት ከሰንሰለቴ በቀር ብሏል ጳውሎስ። ማንም አይምታችሁ፣ ግን ሲስቱ የት እንዲሄድ ይጠፋብሃል። ለሱ ሰው እየተሰብከለታል። ጳውሎስ ለገራፊዎች አይደል የሚሰብከው? ሲቆርጡት በደማው በኩል ይጽፋል መሬት ላይ፣ ሲቆርጡት በደማው በኩል ይጽፋል። ወንጌል እኮ ከባድ ነገር ደግሞ ምን ያህል እንደተነካችሁ የምታውቁት የተነካችሁ ቀን ነው። ይሄ የነካኳችሁ ቀን ነው ውስጣችሁ ምን ያህል ሰርጾ እንዳለ የምታውቁት። በአገር ሰላም አታውቁትም። ባይዘው ምቾት ያደክማል፣ ቻሌንጅ ግን ይወጣል አይደል? እነዚህ ሰዎች የተነኩበት እኮ ነው የነካን። እርግጠኛ ሆኑ ይሄ ክርስትና ነኛ። ቸርች አይደል እንደ ያለሁት መጽሐፉ ላይ ያለው ክርስትና ነው። እኔን የነካኝ ይሄ ኢየሱስ ነው። ልባችሁ ውስጥ ያለ የፈለገ አይነት ውጣ ውረድ ውስጥ ለፉ፣ ይሄ ጌታ እናንተ ውስጥ አለ። የጀመራችሁበትን ግለት ይዛችሁት ቀጥሉ። ብዙ ማወቃችሁ እሳት እንዳያጠፋ ውስጣችሁ። ስለ ብዙ ነገር መረጃ ሰብስበ መነካትን ካስጣለ፣ መንደድን ካስጣለ፣ የነበረን መነቃቃት ካስጣለ፣ ወንጌል መስበክ ካስጣለ፣ ጸሎት ካስጣለ፣ ከቅዱስ ቃሉ ጋር ያለው ንብረት ካስጣለ ባታቅ ነው የሚሻለ። እውነቴን ነው።